ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ እጅግ ጠቃሚና ለብዙዎቻችሁ የኑሮ አቅጣጫ የሚቀይር ቪዲዮ ይዤላችሁ መጥቻለሁ። ይሄውም ስለ ዲቪ 2025 ምዝገባ ነው። እውነቱን እንነጋገር ከተባለ አብዛኛዎቻችሁ ዲቪ አታሸንፉም። ለምን እንደሆነ ታውቃላችሁ? ምክንያቱንም ዛሬ እነግራችኋለሁ። ዲቪ ሎተሪ የአሜሪካ ዜግነት ከሚያስገኙ መንገዶች አንዱ እንደሆነ ይታወቃል። በየዓመቱ በብዙ ሚሊዮን የሚቆጠሩ ኢትዮጵያውያንን ጨምሮ ዓለም አቀፍ ዜጎች ይመዘገባሉ። እድለኛ ከሆኑት መካከል ሙሉ ወጪ ተሸፍኖላቸው ወደ አሜሪካ ይመጣሉ። ይህንን እድል ለመጠቀም ይፈልጋሉ። እንግዲያውስ ይህንን ቪዲዮ እስከመጨረሻው ይከታተሉት። እኔን ለማታውቁ ዳግም እባላለሁ። እንደዚህ አይነት ከዲቪ ጋር እና ከፓስፖርት ጋር እና በውጭ ሀገር ያለምንም ሙያና ያለምንም የትምህርት ማስረጃ ልትሰሯቸው የሚችሉትን ስራዎች ነው ቪዲዮ የምሰራው። ወቅቱን የጠበቀ መረጃ እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እሺ ወደ ቪዲዮ እንለፍ። ክብራን የቻናል ቤተሰቦች ዲቪ ሎተሪ ማለት የአሜሪካ መንግስት በየዓመቱ የሚያዘጋጀው ቪዚተሪ ቪዛ ፕሮግራም ነው። ይህ ፕሮግራም አነስተኛ ቁጥር ያላቸውን ስደተኞች ወደ አሜሪካ ከሚገቡባቸው አገሮች ዜጎች ለአሜሪካ ቋሚ የመኖሪያ ፍቃድ ማለትም ግሪን ካርድ እንዲያገኙ እድል ይሰጣል። በአሜሪካ በተመረጡ ሰዎች አማካኝነት እድለኞቹ ይለያሉ። ብዙዎቻችሁ የዲቪ 2025 ምዝገባ መቼ ይጀመራል ብላችሁ ተጠይቁ ይሆናል። እንደተለመደው የዲቪ ሎተሪ ምዝገባ በየዓመቱ በጥቅምት ወር አካባቢ ይጀመራል። ስለዚህ የዩኤስሲአይኤስ የውጭ ጉዳይ መስሪያ ቤትን ይፋዊ ድረገጽ ማስታወቂያ በቅርብ እንድትከታተሉ ማሳሰብ እወዳለሁ። ነገር ግን እናንተ በየጊዜው መከታተል አይጠበቅባችሁ፣ ምክንያቱም ዲቪ 2025 ምዝገባ ሲጀመር በፍጥነት ወደ እናንተ የምናደርስ ስለሚሆን ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። ለዲቪ ሎተሪ ለመመዝገብ ጥቂት ማሟላት ያለባችሁ ነገሮች አሉ። ከነሱም መካከል በአብዛኛው ሁሉም ሀገሮች ያሉ ሰዎች መመዝገብ ይችላሉ። ነገር ግን ከአሜሪካ በብዛት ስደተኞችን የሚልኩ ሀገራትን አይፈቀድላቸውም። ኢትዮጵያ እስካሁን ድረስ ከሚፈቀድላቸው ሀገር ውስጥ አንዷ ነች። በመቀጠል የትምህርት ደረጃ ወይንም የሥራ ልምድ ያስፈልጋል። ብዙ ሰው የሚሳሳተው እዚህ ጋር ነው። ቢያንስ የሁለተኛ ደረጃ ትምህርት ማለትም የ12ኛ ክፍል የጨረሳችሁ መሆን አለባችሁ ወይንም ባለፉት 5 ዓመታት ውስጥ ቢያንስ ለ2 ዓመት የሰለጠኑበት የሥራ ልምድ ሊኖርዎት ይገባል። እንዲሁም ፓስፖርት ሊኖራችሁ ይገባል። እሱም የግዴታ ነው። በመቀጠል የቅርብ ጊዜ ፎቶ ያስፈልጋችኋል። የሚያስፈልጋችሁ ፎቶ በቅርብ ጊዜ የተነሳችሁት መሆን አለበት። የድሮ ፎቶ ወይንም የቆየ ፎቶ ተቀባይነት አይኖረውም። በሚሞሉበት ፎርሙ ላይ ማለትም ፎርም በሚሞሉበት ጊዜ ትክክለኛ መረጃ ማስገባት ያስፈልጋል። የውሸት መረጃ ከሰጡ ማመልከቻ ውድቅ ይሆናል። ማለትም የእናንተ ማመልከቻ ተቀባይነት አያገኝም ማለት ነው። እነዚህን አሁን የነገርኳችሁ ነገር በትክክል ብትከተሉ ዲቪ ሎተሪ የማሸነፍ እድላችሁ ከሌላው ሰው በተለየ በጣም ከፍ ያለ ይሆናል ማለት ነው። ይሄ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ እንዴት ፎርማችሁን ሳትሳሳቱ በነፃ መሙላት እንደምትችሉ እያንዳንዱን በዝርዝር የማሳያችሁ ይሆናል። እንዲሁም እዚህ ቪዲዮ ኮሜንት ላይ የፈለጋችሁትን ነገር በመጻፍ ብዙ ላይክ ላገኛችሁት 10 ሰዎች የቴሌግራም አካውንቴን እልክላችሁና መረጃችሁን ልካችሁልኝ ለ10 ሰዎች ዲቪ 2025 ሲጀመር በነፃ የመሞላላችሁ ይሆናል። እንዲሰራላችሁ የምትፈልጉት ቪዲዮ ካለ አሳውቁኝ። መግቢያ ላይ ለመናገር እንደሞከርኩት እኔን ለማታውቁ ዳግም እባላለሁ። እንደዚህ አይነት ከዲቪ ጋር ከፓስፖርት ጋርና በውጭ ሀገር ያለምንም ሙያና ያለ ትምህርት ማስረጃ ልትሰሯቸው የምትችሏቸው ቪዲዮዎች ነው የማዘጋጀው። ወቅቱን የጠበቀ መረጃ እንዲደርሳችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ባይ